ታሪኩን ባጭሩ ስነግራችሁ እናታችን በዛሬው ዕለት 64 ዓመት በዚች ምድር ላይ ከቆየች በኋላ ልጇ እናቴ ሆይ ወደ እረፍትሽ ነይ፣ እነሆ ይበቃሻል፣ ወደ እረፍትሽ ነይ ተባለች። በዚህን ሰዓት ልጄ ወዳጄ እንዴት ሌሎች የቅዱሳን ጻድቃን ሰማዕታት እናቶች ቢያንቀላፉ ቅዱሳን ጻድቃን ሰማዕታትን ደናገላን መነኮሳትን ቢወልዱ ነው? እኔ እኮ ያንተ እናት ነኝ፣ እኔ እኮ አንተን ወልጃለሁኝ፣ መለኮትን እኮ አቅፌያለሁኝ፣ መለኮትን እኮ አጥብቻለሁኝ፣ ካንተ ጋር ተሰቃይቻለሁኝ፣ ዞሬያለሁኝ፣ ዓለምን ዞሬያለሁኝ፣ እንዴት ሙቺ ትለኛለህ አለችው። እንዴት ሙቺ ትለኛለህ አለችው። እውነት ነው፣ ያስጨንቃል። የእናት ቃል ያስጨንቃል። ልጇ ነው፣ አምላኳም ቢሆን ልጇ ነው። አሳዘነችው። እንዴት እኔን ረፊ ትለኛለህ? ምን አለ እንዲሁ ብትተወኝ? እሺ እናቴ ነይ አንድ ነገር ላሳይሽ አላት። በነገረ ማርያም ላይ አባቶቻችን እንደሚተረጉሙት በውዳሴ ማርያም እንደሚተረጉሙት አንድም ብለው ታሪኩን እንደሚያመጡት ወደ ሲኦል አፋፍ ላይ ወሰደና መከራ የጸናባቸው ከእግዚአብሔር ሕግና ትእዛዝ የወጡ እንዲሁ እድሜ ልካቸውን ቦዝነው የኖሩትን በሲኦል የሚሰቃዩትን ነፍሳት አሳያት። እነኚህ ምን አድርገው ነው ልጄ ያለችው? እናቴ እኔን ጠልተው አንቺን ክደው ሕጌን ትእዛዜን ሁሉ አፍርሰው አምላክነቴን ሳያውቁ ለዲያብሎስ ኖረው ለዲያብሎስ ገብረው ዲያብሎስ አምላኬ ብለው ከኔ የተለዩ በሲኦል የሚቃጠሉ ናቸው። ታዲያ እነኚህን እንዴት ታደርጋቸዋል አለችው። አንቺ ብታረፊ አንቺ ልሙት ካልሽ በአንቺ ስም እነኚህን ሁሉ ነፃ አወጣቸዋለሁ አላት። ለልጇ አምላኳ ማለት ነው። በዚህ ሰዓት ምን አለች እመቤታችን? ልጄ ሆይ እነኚህን ሁሉ የተጨቆኑትን በሲኦል የሚሰቃዩትን እሳቱ የማይጠፋ ትሉ የማያንቀላፋ ነው በዛ ያለው። ያንን ሁሉ ስቃይ ስታይ አንዴ አይደለም 7 ልሙትላቸው አለች እናታችን ቅድስት ድንግል ማርያም ርኅራኄ ልቦናዋ። አንዴ አይደለም 7 ልሙትላቸው አለች። በዚህን ሰዓት ነፍስ ከስጋዋ ተለየች። በዛሬዋ ቀን የእናታችን የቅድስት ድንግል ማርያም ማለት ነው።